በዛሬው የቴክኖሎጂ ወቅት በኢንተርኔት ቴክኖሎጂ አማካኝነት ለብዙዎቹ የሀገራችንም ሆነ የዓለም ተጽዕኖ ፈጣሪዎች የገቢ ምንጫቸው የሆኑትን ዩቲዩብ፣ ፌስቡክ፣ ትዊተር እና ቲክቶክን በሰፊው እናያለን። በመጀመሪያ ደረጃ የምናየው የማህበራዊ ሚዲያ መተግበሪያና ትስስር ገጽ ፌስቡክ ይሆናል። ፌስቡክ ማርክ ዙከርበርግ፣ ክሪስ ሂዩሽ፣ ደስቲን ማስኮቪስ እና ኤድዋርድ ሰርሊን በተባሉ ግለሰቦች አማካኝነት የዛሬ 20 ዓመት በ2004 ዓ.ም የተፈጠረ የማህበራዊ ትስስር መተግበሪያ ገጽ። ፌስቡክ ከሜታ መተግበሪያዎች ውስጥ አንድና ዋነኛው ሲሆን በ2021 ዓ.ም ወደ 3 ቢሊዮን የሚጠጉ ዩዘሮች እንደነበሩት ይታወቃል። እንደ ቢዝነስ አፕስ ዶት ኮም መረጃ መሰረት በ2023 የፌስቡክ ዓመታዊ ገቢ 134.9 ቢሊዮን ዶላር እንደነበረ መረዳት ችለናል።